ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሳህለን ቤተሰብ እንዴት ናችሁልኝ? ሰላም ናችሁ ሆይ? ዛሬ ደግሞ የላችሁ አረጎ ይባላል ይሄ እና ደሴ ወደ ደሴ እየተጓዝኩ ነው። እንትን አተን መኪና ከሱሉላ ቆርኬ ድረስ በባጃጅ መጣን። መኪና ጠፍቶ አሁን ደግሞ ከዚህ ደግሞ በፊት ታክስ ነበረ። ታክሲውም ያው ጠሪ መኪና ድረስ ስላለ አልሆነልንም። አሁንም ደግሞ ይኸውላችሁ በእግሬ አረጎን እየነካሁት ነው። ለምደን ያኖርንሽ ብለን ይዘናል። እናቴ ማቀላጠፍ እና አብሽሩልኝ። ይኸውላችሁ ይሄንን ይመስላል። በጣም ያስፈራል እኮ ብታዩት ገደሉ። እናቴ ምን ብዬ ልንገራችሁ? እና ይሄንን ይመስላል። ለማንኛውም እሺ አዎ ለብዬ እኮ ነው። እና ይኸውላችሁ ለማንኛውም እንግዲህ ይሄንን ይመስላል። አሁን ይሄ ላይ ተራራው ላይ ሆኜ ነው። ገና ግን እየተጓዝኩ ነው። ወደ ደሴ ነው የምጓዘው። ይሄንን ይመስላል። አብሽሩልኝ። ያው አብረን እንጓዝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የጓደኞችም አሉኝ። ለምን መኪና ጠፋ። አሁን ይውላ ቁጭ ብለን ነበረ። ወደ አንድ ሰዓት የሚሆን ተቀመጥን። መኪና አጣ። ጉዞ ጀመርን እላችኋለሁ። እንግዲህ እያሳየኋችሁ ልሄድ ብዬ ነው። እኔም ሽሩልኝ እያወራራን ነገሩን። ይሄንን አዲሴም አይደለም በፊትም እጓዝ ነበረ። ይሄ ነገርና በዝልሁን እና ይኸውላችሁ አይዟችሁ በእግራችን አረገው። እንግዲህ ምን ይደረግ? እንግዲህ ጊዜ ደግ ነው። ወደ መለሰን ነው ወደ ነበርንበት። በፊት በእግራችን ነበር በብዛት የምንጓዘው። ይሄንን ደሴን ሀይቅ ምናምን በእግራችን ነበረ። በተለይ ተማሪዎች ብዙ እንጓዝ ነበረ በእግራችን። አሁን ጊዜውን እንደገና ሲያስታውሱት ብሎ ነው መሰለኝ። ይሄ ደግሞ ቤንዚን ምናምን በናፍታ የሚባል ነገር ሲጠፋ መንካት ጀመረው ህዝቡ በእግሩ። እንዴ ለምንድን ያኖርንሽ ለምንድን ያኖርንሽ እያልን እንደው የምናቀብሽ ለምንድን ያኖርንሽ እያል ያው እንግዲህ እየተጓዝን ነው። አያችሁት እንትኑ ገደሉ ነው ሌላ ነው ሲያስፈራ። እንዴ በመኪና ደህና ነበረን አንቺዬ። በመኪና ስናልፍ አሁን ይሄን ያህል እንደዚህ እንደው አይመስለኝም ነበረ። አሁን ያለ ገደል መሰላችሁ እንዴ? እና ይሄንን ይመስላል። እስኪ ማዲውንም እያሳየኋችሁ ልሂድ እና ይሄ ወደታች የሚታየው በዛ ደግሞ የሚታየው እዛ ወደዛ እዛ አልዘለኩም። ይዘለቅ ቢባሳያችሁ አሁን እንትን ነው ኮምበልሻ ይታያል። በዚህ ይሄ ወይ በዛ አድርጎ እት ከታያችሁ ይሄ እንትን ራቃ መሰለኝ እና በዛ ኮምበልሻ ይታያል። እንትኑ ብቅ ብሎ ወደ ላይ ተራራው ላይ እንትን ካል ይታያል። እና ይሄንን ይመስላላችኋለሁ ዛሬ ሁላችሁ። የእግር መንገድ ደግነቱን የጎበዝ ነኝ። የእግር መንገድ ይሆንልኛል ኢንሻአላህ ነኝ። ጎበዝ ነኝ። ሁሉም ያገለግላል ለካ። ሁሉም በጊዜው የሚጠቅምበት ሰዓት መንገዱ ይሉኝ ነበረ። በቃ አሁን ያው መንገድ የሚጠቅማል ለካ። ለካ መንገድም ይጠቅማል፣ ያገለግላል። መልመድ ለያኖሩትም እንዲህ ያገለግላል ይባላል። ይሄው ይሻላል ነካሁት እና ይሄንን ይመስላል። እዛ
እና ይኸውላችሁ እንግዲህ እዚህ ደርሻለሁኝ። አሁን ያው ጠመዝማዛ ነው፣ ቆቦ ነው። ግን እናንተ ቆቦ ነው እንትና እንዲያለ ውሸታም እንዳትሉ ደግሞ ስለምታውቁ ቆቦ ነው። ቆቦ ይባላል። ቆቦ ነው የሚባለው። ያው እንትን ነው እና ልክ ነገሩ እንዲያረጎ ነው። እኔ ያረጎም አውቀዋለሁ። ያው ተመሳስሎብኝ ነው እንጂ ይሄ ቆቦ ነው የሚባለው። እና ያው ይቅርታ ለስህተቱ ስለምታውቁት ብዬ ነው። አሁን እኔ አረጎ ነው ያልኩት። አረጎን በብዛት ታውቁታላችሁ። ስለዚህ ምን ታዋሻለች እቺ ፋፊ ዱበርቲ? እንዴ ዱበርቲ አይደለም እንዴ? ያው ውሸት አናውቅም ስለምን እቺ ፋፊ ዱበርቲ እንዴ ነው ዱበርቲ ዋሻል እንዴ ብላችሁ ደግሞ እንዳትሰርቡኝ። ያው እንግዲህ ቆቦ ነው የሚባለው። ቆቦ ዳገቱ ይባላል። ያው በጣም እንትን ነው፣ ከዛ አይተናነስም። አረጎ ካረጎ እንደውም ካረጎ ይሄ እንትን ይላል። አረጎ በብዛት አንድ አካባቢ ነው እንደዚህ ጠመዝማዛነቱ። ይሄ ግን በቃ ዝግዛግ ነው። እና ይኸውላችሁ እየተጓዝን ነው። እናንተም እንግዲህ አበረታቱን በላይክ በሼር። ይኸው አህያ እየጫኑ እንትን ይላሉ ወይ ገበሬዎቹ አህያ እየጫኑ እንጨት ጭነው እንትን ይላሉ እና አያችሁ አሁን ይሄ የመጣሁበት እና ይኸውላችሁ አሁን ይሄ ሜዳው ታች ከተራራው ሜዳውን ነው ማሳያችሁ። እኔ ያው እንደነገርኳችሁ ተራራው ላይ ነኝ። ይሄው ይሄ ነው፣ በዚህ ላይ ነው ያለነው እና ይሄንን ይመስላል። እስኪ እንግዲህ ላሳያችሁ፣ እዩት፣ አረጎን ላሳያችሁ። እና አብሽሩ። ለማንኛውም ይላችሁ ገደሉን አያችሁት? ሲያስፈራራ በጣም ያስፈራራ ገደሉ። ወደ ታየ ቁልቁል መጨረሻ ላይ ሱብሃንአላህ። ከዚህ አበቃ። ከዚህ መኪና እንትን ካለ ብዙ መገናኘት ያፈር የሆነበት ታውቃላችሁ። የሆነ የጭነት መኪና ተንከባሎ ገብቶ ነው እዛ እና በጣም አስቸጋሪ ነው። ይህንን ይመስላል እንግዲህ እላችኋለሁ። ድንጋዩ ልክ ሰው እንዴት እንትን እንዲያለው እንዴት እንደጠረበው ድንጋዮቹ የተጠረቡ ናቸው እና ይኸውላችሁ እንግዲህ ይሄን ይመስላል እላችኋለሁ። ይኸው አህዮቹም ሰዎቹም ያው እንግዲህ በዚህ አይነት መልኩ አያችሁ አይደለም እኔ